ለካራባው ካፕ ዋንጫ የፍጻሜ ጨዋታ ለማለፍ ዛሬ አርሰናል በሜዳው ኤሚሬትስ ቼልሲን ያስተናግዳል። በመጀመሪያው ዙር ጨዋታ አርሰናል ከሜዳ ውጪ በስታንፎርድ ብሪጅ ቼልሲን ገጥሞ 3-2 በሆነ ውጤት በማሸነፍ ለፍጻሜው ጨዋታ የማለፍ እድሉን አስፍቶ መመለስ የቻለ ሲሆን ከዛሬው ጨዋታ ማሸነፍ ወይም አቻ ውጤት ወደ ቀጣዩ የፍጻሜ ጨዋታ በቀጥታ የሚያሳልፈው ይሆናል። በዘንድሮ ዓመት አርሰናል በአራት የተለያዩ የዋንጫ ውድድሮች ላይ እየተሳተፈ የሚገኝ ሲሆን በዛሬው ዕለትም ከአራቱ ውድድሮች መካከል አንዱ የሆነውን የካራባው ካፕ ዋንጫን ለማንሳት ወሳኝ የሆነ ወቅት ላይ ይገኛል። ባለው የሽልማት መጠን እንዲሁም በሚሰጠው ትኩረት ደረጃ ከአራቱ ዋንጫዎች አነስተኛ ነው የሚባለው ካራባው ካፕ ወይም እንግሊሽ ፉትቦል ሊግ ለቡድን ስሜት ለመገንባት እና ሞራልን ከፍ ለማድረግ የሚረዳ የውድድር አይነት ነው። በሳምንቱ መጨረሻ በፕሪሚየር ሊግ አርሰናል ሊድስ ዩናይትድን 4-0 በሆነ ውጤት በማሸነፍ ወደ ዛሬው ጨዋታ የሚያመራ ሲሆን ቼልሲ በበኩሉ በባከነ ሰዓት በኤንዞ ፈርናንዴዝ 3-2 በሆነ ውጤት ካሸነፈ በኋላ የዛሬውን ጨዋታ የሚያከናውን ይሆናል። በመጀመሪያው ዙር አርሰናል በጠንካራ እንቅስቃሴ ቼልሲን 3-2 በሆነ ውጤት ማሸነፍ የቻለ ሲሆን ዛሬ በሜዳው ኤሚሬትስ የፍጻሜውን ትኬት ለመቁረጥ የተሻለ እንቅስቃሴ ያደርጋል ተብሎ ይጠበቃል። የቡድን ዜናዎችን ስንመለከት ስፔናዊው አማካይ ሚካኤል ሜሪኖ ባጋጠመው ጉዳት ቀዶ ጥገና የሚያስፈልገው በመሆኑ ለወራት ከጨዋታው ውጪ ሲሆን፣ በሌላ በኩል ቡካዮ ሳካ በኤላንድ ሮድ ከሊድስ ዩናይትድ ጋር በነበረው ጨዋታ በፊት በልምምድ ላይ ባጋጠመው ጉዳት ከጨዋታው ውጪ ኖኒ ማዱዌኬ ቦታውን ተክቶ በቋሚ 11 መሰለፉ ይታወሳል። አሰልጣኝ ሚካኤል አርቴታ ስለ ሳካ ጉዳት ተጠይቆ በሰጠው ምላሽ ብዙ ከባድ ጉዳት እንዳልሆነ የገለጸ ሲሆን ለማገገም እንዲረዳው እረፍት እንደሚሰጠው ይጠበቃል። በግብ ጠባቂ ኬፓ አሪዛባላጋ በጨዋታው የመሰለፍ እድል እንደሚያገኝ የሚጠበቅ ሲሆን ጋብሪኤል ማርቲኔሊ፣ ማርቲን ኦዲጋርድ፣ ሪካርዶ ካሌፊዮሪ ጨዋታውን በቋሚነት ይጀምራሉ ተብሎ ይጠበቃል። የቼልሲን የቡድን ዜና ስንመለከት በዌስትሃሙ ጨዋታ ላይ እረፍት ተሰጥቷቸው የነበሩት ጆ ፔድሮ፣ ሪኪ ጄምስ እና ማርክ ኩኩሪያ በዛሬው ጨዋታ ወደ ቋሚ አሰላለፍ የሚመለሱ ሲሆን ጄሚ ኪተን ባጋጠመው ጉዳት በጨዋታው የማይኖር ይሆናል። ሌቪ ኮልዊል፣ ቶሲን አዲርባዮ እና ዳሬ ኢሴጎ እንዲሁም ሮሜዮ ላቪያ በጉዳት ከጨዋታው ውጪ ናቸው። ሌላው ብራዚላዊው ድንቅ የክንፍ መስመር ተጫዋች ኤስቴቫኦ በግል ጉዳዩ ምክንያት በጨዋታው የማይሰለፍ ይሆናል። የእርስ በርስ ግንኙነታቸውን ስንመለከት በሁሉም ውድድሮች ካደረጓቸው ያለፉት 5 ጨዋታዎች አርሰናል 3ቱን በማሸነፍ የተሻለ ሪካርድ ሲኖረው ቀሪው 2 ጨዋታ አቻ መለየት ችለዋል። አዲሱ የቼልሲ አሰልጣኝ ሊያም ሮዜኒዮር ጨዋታው የሚመራበት መንገድ ባለፉት 2 ጨዋታዎች ላስመዘገበው ድል ወሳኝ ሚና የነበረው ሲሆን የዛሬ ምሽቱን ከአርሰናል ጋር የሚያደርገውን ጨዋታ እንዴት ይወጣዋል የሚለው የሚጠበቅ ይሆናል። ውድ አድማጮቻችን ይህን አዲሱን የቢማክስ ስፖርት ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መልካም የጨዋታ ምሽት እንዲሆንላችሁ እንመኛለን። ሰላም ሁኑ።